ኮንትራት ቤት እየሰራችሁ መዳም ቤት ሆናችሁ አሰሪዎቻችሁ ወይም መዳሞቻችሁ እነዚህ ሁለት ነገሮች በስጦታ መልኩ ተሰጧችሁ በጣም 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 ጥንቃቄ አድርጉ። ለእናንተ ለህይወታችሁ በጣም አደጋ ነው። እነዚህ ሁለት ነገሮች በተለይ ደግሞ የመጀመሪያውን በስጦታ መልኩ ከሰጧችሁ ለእናንተ ያሰቡ መስለው እናንተን አደጋ ላይ ለመጣል እናንተን የሆነ ወንጀል ለማስገባት ስለሚሆን እቺን በተለይ የመጀመሪያውን ጥንቃቄ ብታደርጉ በጣም አስፈላጊ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ቤተሰቦች ያላችሁበት ሰላማችሁ ይብዛልኝ። ዛሬም እንደተለመደው በአንድ ጠቃሚ ቪዲዮ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ማድረጋችሁን አትርሱ። ሰብስክራይብ ላይክ አድርጉ። እንዲሁም ከምሰራቸው ቪዲዮዎች ውስጥ ስህተት እያያችሁብኝ ከሆነ በቀላሉ እንድታረም ድጋሜ ስህተት እንዳልሰራ ኮሜንት ላይ አረሙ፣ ኮሜንት ላይ አስቀምጡልኝ። ይሄ እዚህ ጋር ስህተት አለ ወይ? ሲቀጥልም እኔ ከተናገርኳቸው ሁለት ነጥቦች ትርፍ እናንተም እንደዚህ ብታደርጉ ጥሩ አይደለም፣ አደጋ ላይ ናችሁ ምናምን ብላችሁ የምታስቡት ነገር አለ። አንዳንድ እህቶች ከኮሜንታተሮች ስለሚማሩ እናንተም ኮሜንት ላይ አስቀምጡልኝ የራሳችሁን ሀሳብ። ብዙ እህቶች ከቪዲዮ ይልቅ ደግሞ ኮሜንት ስለሚያነቡ ኮሜንት ብታስቀምጡ በጣም ደስ ይለኛል። እህቶቻችን ይማራሉ። ብዙ አረብ ሀገር የማናቃቸው ነገሮች የማናቃቸው ድርጊቶች ስለሚፈጠሩ ብታስቀምጡልኝ በጣም ደስ ይለኛል። መግቢያው ላይ እንደነገርኳችሁ አሰሪዎቻችሁ መዳሞቻችሁ ኮንትራት ቤት እየሰራን ብዙ ነገር መልካም ነገር የሚያደርጉልን ይመስለናል። ነገር ግን በመልካም ነገሮች ጎን በጣም መጥፎ ነገሮች አሉ። እነሱ ለእኛ መልካም ነገር እያደረጉልን መስሎን እኛ ግን ወደ እሳት እየገባን እንደሆነ የማይታወቀን ነገሮች አሉ። በቃ መልካም ነገር የሚመስለን ነገሮች አሉ። ነገር ግን እነዚህ ሁለት መሰረታዊ ነጥቦችን ጥንቃቄ ብታደርጉባቸው በጣም ደስተኛ ነኝ። ምክንያቱም ለእናንተ ለህይወታችሁ በጣም አደጋ ላይ ነው። ስለዚህ እነዚህ ሁለት ነገሮችን ጥንቃቄ ብታደርጓቸው ቪዲዮውን እስከ መጨረሻው ብትሰሙት በጣም ደስ ይለኛል። ሲቀጥል ደግሞ ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት የምትፈልጉትን ነገር ጻፉልኝ። ጥያቄም ካላችሁ አንደኛ እና የመጀመሪያው ስልክ እስከ መስመሩ ከሰጠችሽ በስጦታ መልኩ ሊሆን ይችላል። በዋትስአፕ ከኔ ጋር እንድታወሪ እኔ ስላሳዝሽ ምናምን ብላ ራሷ ስልኩን ገዝታ ራሷ መስመሩን የዚህን ሀገር መስመር አስወጥታ ከሰጠችሽ ከዛ ሁሉ ነገር አሟልታ ከሰጠችሽ ከዚህ ላይ በጣም ጥንቃቄ አድርጊ። ለምንድን ነው ጥንቃቄ የማደርገው ካላችሁ ደግሞ ስጦታ በጣም ያስደስታል። እንደ አይደለም ስልክ ትንሽ እንኳን ብር ቢሰጡን እንደ ስጦታ ትልቅ ነገር የለም፣ እንደ ስጦታ የሚያስደስት ነገር የለም። ነገር ግን ስልኩን ጠልፋ ነው የምትሰጥሽ። እሰቢው ይሄ ስልክ የትንሽ ብር ሊሆን ይችላል። ነገር ግን አንቺ ከሌላ ሰራተኛ ጋር የምታወሪ ሊኖር ይችላል። ከሌላ ነገር የሆነ ሂስትሪ የምታወሪበት ምናምን ምክንያት ሊኖር ይችላል። በምን እሷ ጠልፋ በሰጠችሽ መስመር እና ማን ይሰማዋል? ሰራተኞች መዳሞች ትሰማዋለች። እና ስልክ እስከ መስመሩ አውጥታ ስትሰጣችሁ በጣም ጥንቃቄ ብታደርጉ በጣም ደስ ይለኛል። ደስ ሊላችሁ ይችላል። ቀላል ነገር ነው። ስልክ እስከ መስመሩ የኔ መዳም እኮ በጣም እንጀራ ናት፣ በጣም ቆንጆ ናት ምናምን ልትሉ ትችላላችሁ። እኔም ልል እችላለሁ። ማለት በዛን ሰዓት በደስታ መሀል የሆነ ነገር የሆነ ጥርጣሬ ነገር በውስጣችን አይመጣም። ምክንያቱም አንዳንድ መዳሞች በጣም መጥፎ ስለሆኑ ይሄ ስልክ ገዝቶ የሚሰጥ መዳም ስለሌለ አብዛኛውን እህቶቻችን ያለ ስልክ ነው የሚቀመጡ ያለ፣ ወይም ደግሞ በራሳቸው ገንዘብ ለመግዛት እንኳን ብዙ ስቃይ ውስጥ ገብተው ነው የሚገዙት። እና እሷ አንቺ ሳትያት አንቺ ምንም ነገር ሳትያት እኔ ሳዝሽ ወይም ከኔ ጋር ስታወሪ በዋትስአፕ እንድናወራ ምናምን ብላ እነሱ ኢሞ ምናምን ስለማይጠቀሙ ሜሴንጀር ምናምን ነገር አይጠቀሙም። በአብዛኛው ጊዜ ዋትስአፕ ነው የሚጠቀሙ። እና እንደዚህ ያስበች መስላ እንደዚህ ገዝታ ስትሰጥሽ ልትደሰች ትችላለሽ ወይም ልትደሰቱ ትችላላችሁ። ነገር ግን በደስታ መሀል ትልቅ መከራ ወይም ትልቅ ስቃይ እንዳለ ማሰብ አለባችሁ። ጎን ለጎን ነው። ይህን ስላችሁ ደግሞ ሙሉ ለሙሉ መዳሞችን አያጠቃልልም። አሉ አንዳንድ በጣም መጥፎ መዳሞች የኛን ህይወት የኛን ምስቅልቅል ማድረግ የሚወዱ አሉ። እና ጥንቃቄ ብታደርጉ ማለት ክፉ አታውሩ፣ የሆነ ችግር የሆነ ነገር አታውሩ ነው እንጂ ሌላ ምንም አይነት ከቤተሰብ ጋር ምናምን ያለው ወሬ ኖርማል ነው። ነገር ግን የሆነ ከሷ ቤት ያለውን ችግር የሷ ቤት ያለውን ሂስትሪ በቃ ከሷ ቤት መጥፋት እንደምትፈልጊ ከሷ ቤት የሆነ እየተራብሽ እየተጠማሽ እንደሆነ
የእሷን ቤት የሆነ ችግር ልታደርሽበት እንደሆነ ወይም እሷን ቤት ጥለሽ መውጣት እንደምትፈልጊ እሷን የሆነ ነገር እንደማድረግ እንደምትፈልጊ እንደዚህ የመሳሰሉትን ነገር በዋትሳፕ ባታወሩ ወይም እሷ በሰጠችሽ ስልክ ባታወሪ በጣም ደስ ይለኛል። ጥንቃቄው ለራሳችሁ ነው። እንደዚህ ስላችሁ እኔ ከሆነ ቤተሰብ ስለሰማው ነው ከጓደኛዬ ማለት ነው። እንደዚህ አይነት ሂስትሪ እንደዚህ አይነት አጋጥሟት ስለሰማው ነው ልነግራችሁ የመጣሁት። ስለዚህ እንደዚህ ታደርጉ ጥንቃቄ ብታደርጉ በጣም ደስ ይለኛል። በሁለተኛ ደረጃ የሌላ የጎረቤት ሰራተኛ ወይስ አምታ ይሄ ምንድነው የሚል ስትልሽ ትክክለኛውን አረበኛ ያ በአንቺ ቋንቋ አማርኛ ሊሆን ይችላል ከአንቺ ጎረቤት ያለችው ማለት ነው የምትሰራ ከእናንተ ጎረቤት ያለችው እና ያችኛይቱ መታት ይሄ ምንድነው የሚል ብላ ተርጉሚልኝ ስትልሽ በመልካም ነገር መልሽላት። ለምን አንደኛ የሀገርሽን ልጅ እህትሽን አሳልፈሽ የሆነ ነገር ባሰጫት በጣም ደስተኛ ነኝ። ሁለተኛ ደግሞ የሆነ ክፉ ነገር አውርተሽ ላንቺም አደጋ ነው ለእሷም አደጋ ነው። ምክንያቱም በስመ ኢትዮጵያ አንድ ኢትዮጵያዊ ክፉ ከሰራች ሙሉ ለሙሉ ሁሉም ክፉ ነው የሚሰሩ ነው የሚባል። በአንድ መጥፎ አጠቃላይ ኢትዮጵያውያን መጥፎ ናቸው ነው የሚባል። ስለዚህ ያቺ ክፉ ነገር እያወራች ከሆነ ያቺ የላከችላት ወይም ያቺ ያደረገችውን ሪካርድ አመታ እንድትተረጉሚላት ስታደርግሽ ማድረግ ያለባችሁ ነገር በመልካም ነው መቀየር ያለባችሁ። ብዙ መጥፎ ነገር ሊሆን ይችላል። ለኔ የተሰማኝ እንደዚህ ነው ማለት አለባችሁ። አይ ወይም ደግሞ በጣም ቢረዝም ከሆነ ደግሞ በጣም ከባድ ነገር ከሆነ ደግሞ አይ እንጃ ምን እንዳለች ራሱ በደንብ አይሰማኝም፣ እኔ ይሄን ቋንቋ እንኳን አልችለውም ማለት አለባችሁ። በቃ ለምን እህቶቻችሁን አሳልፋችሁ ባሰጧቸው የሀገራችሁን ልጆች በቃ ስጋችሁን አሳልፋችሁ ባሰጧቸው በጣም አሪፍ ነው። ከዚህ ላይ ጥንቃቄ ብታደርጉ በጣም የተመረጠ በጣም ትልቅ ነገር ነው። ለራሳችሁም ለነፍሳችሁም ለስጋችሁም ጥሩ ነገር ነው። ስለዚህ እነዚህ ሁለት መሰረታዊ ዋና ነገሮች ጥንቃቄ ብታደርጉ በጣም ደስተኛ ነኝ። በመጀመሪያውንም በስጦታ መልኩ ሲሰጧችሁ ደስተኛ ልትሆኑ ትችላላችሁ። ነገር ግን ችግር ሊኖረው ይችላል። ጥንቃቄ አድርጉ። የሁለተኛው ነገር ደግሞ ቋንቋ ችላችሁ እንኳን መተርጎም ስትችሉ ነገር ግን ለእናንተም ለነዛም አደጋ ስለሚሆን በመልካም ነገር ብትፈቱላቸው በመልካም ነገር ብታደርጉት ሁሉንም ነገር በጣም ጥሩ ነው ብዬ አስባለሁ። የዛሬ ቪዲዮ ይህን ይመስል ነበር። እንደሚጠቅማችሁ በጣም እርግጠኛ ነኝ። ብዙ እህቶች እየተሰቃዩና ብዙ ችግር እያጋጠማቸው ስለሆነ ቪዲዮውን ሼር አድርጉት። አዳዲስ ካላችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ከቪዲዮ የተረዳችሁት ነገር ካለ ኮሜንት መስጫው ላይ አስቀምጡልኝ። በጣም ደስ ይለኛል። ለእህቶቻችሁ ሼር ብታደርጉላቸው ደስ ይለኛል። አዳዲሶችም የቆያችሁትም ላይክ አድርጉ፣ ሰብስክራይብ አድርጉ። በቪው ልክ ላይክ ብታደርጉልኝ በጣም ደስ ይለኛል። ሰብስክራይብ ማድረጋችሁን ደግሞ ባትረሱልኝ በጣም ደስ ይለኛል። የዛሬ ቪዲዮ ይሄን ይመስል ነበር።